ውሽማ ይታማል ባልየው መቶት ዘመድ ተሰብስቦ ካሳ ጠየቁት። እሱ መናጢ ነው እኔን ይካሱት። አያገባው ገብቶ ሰው ይዘባርቃል። እኔስ ሜን እንጂ ምኞቴን ማን ያውቃል? አያገባው ገብቶ ሰው ይዘባርቃል። እኔስ ሜን እንጂ ምኞቴን ማን ያውቃል? ውሹዬ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አብርሽና ሄርሜላ በአዲስ ነገር መጥተዋል። ዛሬ ደግሞ ለየት ያለ ነገር ነው። አብርሽ አልተቻለም። ልጁ ተው ሲባል እንደውም እየባሰበት ነው የሄደው። ህይወትን ሀብሎ በአዲስ መልኩ ጀምሮታል። ጫጉላ ላይ ነው ያለው። ጫጉላ ሽርሽር ላይ ነው ያለ ነው። እኛ እንጨነቃለን፣ እኛ እናስባለን እንጂ እሱ ዓለም 9 እያለ ነው። ዓለም 9 እያለ ነው ውዶቼ። ምንም ጭንቀት የለበት፣ ምን የለበት። ይበላል፣ ይጠጣል፣ ይዝናናል። እና እኛ ምን እንበል? ምን እናውራ? ይሄ እኮ እኛ እንጮኋለን እንጂ እዚህ ጋር ማንም የሚሰማን ሰው የለም። ማንም እና እንግዲህ እነሱ ከተደሰቱ እነሱ ከተመቻቸው ምንም ማድረግ አይቻልም። ድካም ነው የኛ ጩኸት፣ ድካም ነው የሆነብን። ሁሉም እንግዲህ እጁን ያገኛል። እነሱ በዚህ ሰምቶ በዚህ ነው የሚያፈሱት። ማንንም ከጥፍራቸው ቆሻሻ እየቆጠሩ አይደለም ያሉት። ትናንት ጀምረው ከትናንት ወዲያ ልጅ ጀምረው እንግዲህ አስረሽ ምችው እያሉ ነው የሚገኙት። ዛሬ ደግሞ ወይናቸውን ይዘው ምርጥ የፍቅር ጊዜ እያሳለፉ ነው ያሉት። የፍቅር ጊዜ ሩታዬ ትናንትና እነ ማዙካን ከቤት ካልሄድኩ ቤቴ ይሻለኛል ልሂድ እያለች ስታለቃቅስ ነበረ። እሱ ደግሞ ያለበት ነገር አስቡት። የሚያስቀና ሁኔታ ላይ ነው ያለው አብርሽ፣ የሚያስቀና። ለነገሩ እንደዚህ አይነት ህይወት ምንም አያስቀናም፣ ምኑም። እኔ ግን እውነት አብርሽ እውነት እንደው ደስተኛ ሆነክ ነው? ተደስተህ ነው? አሁን ከሄርሜላ ጋር የምታደርገው ነገር እንደው ያስደስትሃል? ከልብ ነው ወይስ እንደው ለማስመሰል ሰዎችን ለማናደድ? በእርግጥ ባለፈው በቀሌን እጀምራለሁ ብለሃል። ያው እየተበቀልክ ነው ወይስ ምንድን ነው አብርሽ ወንድማችን? እኔ እኮ ፈራለሁ እንዳጨልል ማለት ነው፣ እንዳጨልል ወደ ሌላ ነገር እንዳትገባ ማለት ነው። እና አሁን ላይ እንግዲህ ያለውን ነገር እያያችሁ ነው ቤተሰብ። ትናንትና ልብስ ገዝታ ሰርፕራይዝ አድርገዋለች፣ አስደስተዋለች። እስከ ዛሬ እንደውም ያው በአጭሩ አማርኛ እስከ ዛሬ ብዙም ላንቺ ስሜት አልነበረኝም፣ አሁን ላይ ግን ላንቺ ስሜት አለኝ ሲላት ነበር። ይህም ማለት ደግሞ ምንድን ነው ያለው? ላይሽ ሁሉ ፈራሽ ነበር አለ። አሁን ግን በሙሉ አይኖቼ ማየት ጀምሬያለሁ፣ እስኪ አንቺ እይኝ እያላት ነበረ ማለት ነው። ሶ አብርሽ ኃይለኛ ፍቅር ገብቶለታል ከሄርሜላ ማለት ነው። ጥብቅ ያለ ፍቅር፣ በቃ እፍ የሚል ፍቅር ከነበረኝ ነገር ህይወቴ ከነበረኝ ነገር ከጭንቀት ከምን ወጥቼ ከንዝንዝ አሁን ያለሁበት ህይወት አስደስቶኛል አለ ትናንትና። ወንዶች በነገራችን ላይ ማለት ወንዶች የሚንከባከባቸውን እና የሚያበላቸውን ሴት ይወዳሉ። የምትጨቃጨቅ ሴት አይወዱም። ባይዘወይ የምትጨቃጨቅ የምትነዛነዛቸው ሴት አይወዱም። የሚወዱት የኔ ፍቅር የኔ ቆንጆ ልክ እንደ ሄርሜላ የምታገላብጠው ሴት ብላ ጠጣ እያለች ማለት ነው። ከታችም ከላይም ካጎረሰችው በቃ ወንድ ልጅ ሌላ ሴት ዞር ብሎ አያይም። አሁን ዝም ብዬ ሳስበው ትናንትና ምንድን ያለው አብርሽ በቃ ሩታን እንደማይፈልጋት እንዳልተንከባከበችው ሁሌ እንደምትጨቃጨቀው አድርጎ ነው ያሰበው። እኔ ግን አንድ ነገር ልንገራችሁ ቤተሰብ፣ መስመር ለማስያዝ የምትናገሩት ሁሉ ነገር ለእነሱ መጥፎ ሆኖ ነው የሚታያቸው። አያችሁ አይደለ? ሩታ እስከዛሬ የለፋችሁ ልፋት ለአብርሽ መጥፎ ነገር ሆኖ ነው የታየው። ሄርሜላ ግን እየተላላጠች ማለት ነው፣ እየተላላጠች እያሻሸች
ና ብላ ጠጣ የኔ መኳንንት የኔ ጌታ ስትለው ግን የተንከባከበችው መስሎት አሁን ወደዛ ላሽ እያለ ነው ማለት ነው። ወንድ ልጅ ሆዱን ይወዳል የሚባለው እውነት ነው። በአብርሽ እያየሁት ነው እኔ በአብርሽ እያየሁት ነው። ግን ብዙዎችን ግን እያሳዘንክ ነው ያለኸው ብዙዎችን። ምክንያቱም ጸባይ ሁሉ ቅይር ያለው ሩታ ካረገዘች በኋላ ነው። ካረገዘች በኋላ ምክንያቱም ስታረግዝ እንክብካቤዋ ሁሉ ለራሷ ይሆናል ማለት ነው። ለተጸነሰው ልጅ ለልጇ ይሆናል። ወልዳም ደግሞ እንደዛው ማለት ነው። እና ያ ነገር ትንሽ ጎሎብሃል መሰለኝ። ሲጎልብህ በመሀል ላይ ይች መታ ስትነካካህ በቃ ወደዚችኛዋ ሸብለል አልክ ማለት ነው። አብርሽ ግን እኮ ጥሩ አይደለም፣ እንደዛ ጥሩ አይደለም። እኔ በጣም የሚገርመኝ ነገር ማለት ነው አብርሽ ከሩታ ጋር ያለህን ነገር ጨርሰህ ቢሆን ማለት ነው ጨርሰህ ተፋተህ ጠቅልለህ ሄደህ ቢሆን ከሄርሜላ ጋር እንደዚህ የምትሆነው ምንም አይመስለኝም። ሁላችንም ምንም አይመስለንም። ምክንያቱም የሰው ልጅ ባብሮ ይኖራል፣ ይለያያል። ሁሌም ባብራችሁ ኑሮ አይባልም። በቃ አለመስማማት ካለ እኮ የሚለያዩ አሉ አይደል? እንዲህ ተለያይታችሁ ህይወት ይቀጥላል። እንደዛ ቢሆን እኛ ምንም አንልህም ነበር። ግን ፍቺ የለህ ምን የለክ ትዝ ስትልህ እዚች ልጅ ጋር እየሄድክ ይች ልጅ እየበጠበጥክ ከእንደገና ደግሞ ከዚች ጋር ማውደልደሉ እኔ ምንድን ነው የሚሉት? ምንድን ነው የሚሉት? እኔ የእሱ ቤተሰቦች ላይ ራሱ ቅሬታ አለብኝ። ባይዘወይ አንጋሼ ባለፈው ራሱ እኔ ደግሜ ደጋግሜ እናገራለሁ ስለ ህፃኑ ልጅ ነው። ህፃኑን ልጅ ይህ ነበር ሲል የነበረው ጋሼ ራሱ። ለሩታ ማንም የሚያስብላት የለም። ሁሉም ራስ ወዳድ ነው። እሱ እንደዚህ እየተደሰተ እሱ እንደዚህ ከዚህ እዛ እያለ አንድ ሰው ላይ ጣትን መቀሰር ጥሩ ነው ብዬ አላስብም። እየመረራችሁ ዋጡት ማለት ነው። ጋሼን ማክበር ካለብኝ እኔ የማከብርበት መንገድ አለኝ። አንደኛ ትልቅ ሰው ነው፣ አባቴ ነው። መከበር ያለበት ቦታ ላይ ይከበራል። ግን ባለፈው ግን ሩታ ላይ ማለት ነው ጫና ሲያደርግባት ነበረ። አንቺና እሱ ችግር እሷ እንደውም በቃኝ እኔ ከዚህ በኋላ አልፈልግም ስትል በፍጹም ልጅ አይሆንም መስማማት አለባችሁ ብለው በቃ ሁለቱም ብቻ ለማስማማት እንደመሞከር ግን ልጁን እንዲያይ የአንቺ ችግር የለውም የአንቺ ችግር የለውም ይስተካከላል ቀስ ብሎ ግን ልጁን ማየት አለበት ምናምን ሲል የነበረው ማለት ነው። እና የልጅቷን ህይወት እየበጠበጠ ሞራሏን እየነካ ብቻ ያስጠላል። ያለው ነገር በጣም ነው የሚደብረው እውነት ለመናገር ማለት ነው። እና ተሰርተሽ የደራ ልጅ